ሰላም እንዴት ናችሁ? ሰላማዊት ነኝ። የሁላችሁ 3 ማንኪያ ቅቤ ያለኝ የዳቦ ቅቤ ነው ያለኝ። እዚህ ውስጥ ደግሞ ዘይት ግማሽ ኩባያ ዘይት ጨምሬያለሁ። ቤኪንግ ፓውደር 2 ማንኪያ፣ እርሾ 1 ማንኪያ፣ 3 ማንኪያ ቅቤ ያለው፣ 1 ኩባያ ላክስ ዘይት አለው፣ ግማሽ ኩባያ ወተት አለው፣ ቤኪንግ ፓውደር 1 ስፑን፣ እርሾ 1 ስፑን። የሁላችሁ ቅድም ባሳየኋችሁ ላይ እንዲያሽቸዋለሁ። 3 ኩባያ ዱቄት ነው የፉርኖ ዱቄት የተጠቀምኩት። ምንም አይነት ውሃ አይገባበትም። ውሃ ከገባ ዳቦ ነው የሚሆነው፣ ለሌላ ነገር አገልግሎት አይውልም። አሁን ግን በዛ አሽቸዋለሁ። ከዛ የሁላችሁ ምንም አይነት ውሃ ተጠቀሙ። ቅድም በጨመርኩት ነው። ይሄው ፕላስቲክ ሆኗል ራሱ። አሁን ይሄ ራሱ ኩፍ ይላል፣ ምንም አይቀጥንም። መጨረሻ ላይ ይሄ ለሌላ አገልግሎት ነው የሚውለው፣ ለዳቦ አይደለም። ሁላችሁ ኩፍ ብሏል። መልሼው ነው ሁላችሁ እንጫጫ ራሱ አያችሁት፣ ኩፍ ብሏል። ብዙ ንፋስ እንዳይነካው ነው እንደዚህ የማደርገው። ሰላም እንዴት ናችሁ? ሁላችሁ ቅድም ያሳየኋችሁን እያንዳንዱን እየዳመጥኩኝ እንደዚህ ነባብሬዋለሁ። እዩት። አሁን የምሰራውን አሳያችኋለሁ ቀጣይ ላይ። ይኸውላችሁ እንደዚህ ነባብሬዋለሁ እየዳመጥኩኝ። ይኸውላችሁ እንዳለ ከነባበርኩ በኋላ አሁን ላይክ እንደ ፍላወር ቅርጽ ነው የቆረጥኩትኝ። ምንም አይነት ክሬም አልጨመርኩኝም። ምንም አይነት ነገር አላረኩኝም። ራሱ ቅቤ ያለው፣ እንቁላል አለው፣ ወተት አለው፣ ዘይት አለው። ይኸውላችሁ እንደዚህ አድርጌ ነው የጠቀለልኩት። እንግዲህ አሁን እዚች ላይ እንቁላል ቀባ ይደረጋል። ምንም አይነት ቺዝ አልጨመርኩም። እዚህ ላይ ምንም አይነት ክሬም ነገር አልጨመርኩም። ሰላም ይኸውላችሁ እንግዲህ መጨረሻ ላይ ይሄን ይመስላል። ይኸውላችሁ ይሄንን ክሬም ነው የቀባሁት። ክሬም ቺዝ ነው። በጣም አሪፍ ነው። ይኸውላችሁ ጋይስ ውስጡ ይሄንን ይመስላል። እንዴት እንደሚያምር እዩት። ይኸውላችሁ ሶፍት ነው። በእርግጠኝነት ነው ትወዱታላችሁ። ያው